በመጪው ሳምንት የመካከለኛው ምስራቅ ምድር በደምና በእሳት ልትታጠብ እንደምትችል የሚጠቁሙ ምስጢራዊ መረጃዎች ወጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን የመጨረሻውንና እጅግ አስፈሪውን ምርጫ ሰጥተዋል። አሊያም ስምምነት፣ አሊያም ደግሞ ሙሉ በሙሉ መደምሰስ። ይህ ዝም ብሎ የፖለቲካ መፈክር አይደለም። ከጀርባ ታላቅ ወታደራዊ ማዕበል እየመጣ መሆኑን የሚያሳይ እንጂ። አሜሪካና እስራኤል በኢራን ላይ ታይቶ የማይታወቅ ጥቃት ለመሰንዘር እጅግ ከፍተኛ ዝግጅት እያደረጉ መሆኑን ኒውዮርክ ታይምስ ይፋ አድርጓል። ባለፈው ሚያዝያ በፓኪስታን አማካኝነት የተደረሰው የተኩስ አቁም ስምምነት ፈርሷል። ዓለም ወደማይመለስበት የታሪክ ምዕራፍ እየገባች ሲሆን እስከ መጨረሻው አብራችሁን ቆዩ። የዚህን ምስጢራዊ ሴራ መጋረጃ አንድ ባንድ እንገልጣለን። ለመሆኑ ከትዕይንቱ በስተጀርባ ምን እየተካሄደ ነው? ስማቸው ያልተጠቀሰ ሁለት ታማኝ የመካከለኛው ምስራቅ ባለሥልጣናት ለኒውዮርክ ታይምስ እንደገለጡት የአሜሪካና የእስራኤል የጦር አውሮፕላኖችና ሚሳይሎች ኢላማቸውን አስተካክለው ትዕዛዝ እየጠበቁ ነው። ይህ ዝግጅት በቅርብ ታሪክ ውስጥ ከተመዘገቡት ወታደራዊ መተናኮሶች ሁሉ እጅግ የከፋውና አስፈሪው ነው። ይህንንም ሀሳብ የሚያጠናክር ንግግር ከአሜሪካ የመከላከያ ሚኒስትር ፔት ሃግሴት ሰምተናል። ሃግሴት ለሕግ አውጪዎች በሰጡት ምስክርነት እንዲህ ብለዋል። እኛን ለማጥቃትና ውጥረቱን ከፍ ለማድረግ እቅድ አለን። አስፈላጊ ከሆነም ወደ ኋላ የመመለስ እቅድ አለን። የጦር ሀብቶቻችንና የጦር መርከቦቻችንን እንደ አስፈላጊነቱ የመቀያየር ሙሉ ዝግጅት አጠናቀናል። ይህ ማለት ዋሽንግተንና ቴል አቪቭ ለዲፕሎማሲያዊ ንግግር በራቸውን እየዘጉት ነው ማለት ነው። ጨዋታው ተቀይሯል። የጦርነት ነጋሪት እየተጎሰመ ነው። ነገሩን ይበልጡ ስብስብ የሚያደርገው ግን የኢራን የኒውክሌር ጥሬ ዕቃ ወይም ዩራኒየም ጉዳይ ነው። በስምምነቱ መሰረት ኢራን ያከማቸችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት ነበረባት። ይህ የከርሰ ምድር ጥልቅ ምስጢር የትራምፕ ዋነኛ የትኩረት ማዕከል ሆኗል። ትራምፕ ለፎክስ ኒውስ በሰጡት መግለጫ የኢራንን መሪዎች እምነተ ቢስ ሲሉ ፈርጀዋቸዋል። በየቀኑ ስምምነት እናደርጋለን፣ በማግስቱ ግን ምንም እንዳልተነጋገርን አድርገው ይክዱታል ብለዋል። ትራምፕ ጨካኝነታቸውንና ስትራቴጂካዊ ፍላጎታቸውን ሲገልጹ ደግሞ እንዲህ አሉ። የኢራንን የኒውክሌር ማዕከላት በቦምብ ደብድቦ ፍርስራሽ ውስጥ ከመቅበር ይልቅ ዩራኒየሙን በእጃቸው ማስገባትን እንደሚመርጡ በግልጽ ተናግረዋል። እኔ ራሴ በእጅ ባስገባው ደስ ይለኛል፣ ነገር ግን ይህ ከምንም በላይ ለሕዝብ ግንኙነት ትልቅ ድል ነው ይላሉ ዶናልድ ትራምፕ። ነገር ግን ትዕግስታቸው ማለቁን ሲገልጹ ማንኛውም ጤነኛ አእምሮ ያለው ሰው ስምምነት ያደርጋል፣ ነገር ግን የኢራን መሪዎች እብዶች ሊሆኑ ይችላሉ። እኔ ግን ከዚህ በላይ ብዙ አልታገስም፣ ወይ ይስማማሉ ወይ ይጠፋሉ ሲሉ አስጠንቅቀዋል። ይህ ንግግር የኢራንን መሪዎች እብድና የማይገመቱ አድርጎ የመፈረጅ ስነ ልቦናዊ ጦርነት ነው። ታዲያ የፋርስ አንበሳ የተባለችው ኢራን ስለዚህ ዛቻ ምን ምላሽ ሰጠች? አንገቷን ደፍታ እጇን አልሰጠችም። የኢራን የፓርላማ ብሔራዊ ደህንነት ቃል አቀባይ ኢብራሂም ረዛኢ ለአሜሪካና ለእስራኤል የሰጡት ምላሽ ዓለምን ያስደነገጠ ነው። ረዛኢ እንዳሉት አሜሪካና እስራኤል ጥቃት የሚሰነዝሩ ከሆነ ኢራን የዩራኒየም ማበልጸግ ምጥጥኗን በአስደንጋጭ ሁኔታ ወደ 90 በመቶ ከፍ ታደርጋለች ብለዋል። 90 በመቶ የዩራኒየም ማለት ሙሉ በሙሉ ለጦርነት የሚሆን የአቶሚክ ቦምብ የመስራት የመጨረሻው ምዕራፍ ማለት ነው። ኢራን ለአሜሪካ እየነገረቻት ያለው እናንተ ቦምብ ከጣላችሁብን እኛ ደግሞ የዓለም ፍጻሜ የሚሆነውን የኒውክሌር ቦምብ እንሰራለን የሚል አስፈሪ መልእክት ነው። ይህ የሞትና የሽረት ትንቅንቅ ነው። አሁን ነገሩን በጥበብና በጥልቀት እንመርምረው። ይህ ግጭት ለምን በዚህ ሳምንት ሊቀሰቀስ ፈለገ? ባለፈው ሚያዝያ በፓኪስታን አጋዥነት የተደረገው የተኩስ ስምምነት ጊዜያዊ መተንፈሻ ብቻ ነበር። ሁለቱም ወገኖች በጥላቻ ስምምነት ውስጥ ሆነው ለትልልቅ ጦርነት ጥይትና ስንቅ ሲያከማቹ እንደነበረ አሁን ግልጽ ሆኗል። ትራምፕ ዩራኒየሙን የመውሰድ ፍላጎታቸውን ለሕዝብ ግንኙነት እንደሆነ ተናግረዋል። ይህ ማለት ትራምፕ በአሜሪካ ሕዝብና በዓለም ፊት ታላቅና የማይበገር መሪ ሆነው ለመታየት የኢራንን ውድቀት እንደ ትልቅ የፖለቲካ ካርድ ሊጠቀሙበት ይፈልጋሉ። እስራኤል የኢራን የኒውክሌር ፕሮግራም ህልውናን አደጋ ላይ ይጥሏል ብላ ስለምታምን አሜሪካ የሰጠቻትን አጋጣሚ ተጠቅማ የኢራንን የኒውክሌር ማዕከላት ሙሉ በሙሉ የማውደም ታሪካዊ ፍላጎት አላት። ነገር ግን ይህ በእሳት እንደመጫወት ነው። ምክንያቱም ኢራን እንደ ሌሎቹ የመካከለኛው ምስራቅ ሀገራት በቀላሉ የምትደመሰስ አይደለችም። የረጅም ርቀት ሚሳይሎቿ፣ የየመን ሁቴዎች፣ የሊባኖስ ሄዝቦላህና በኢራቅ ያሉ ታጣቂዎቿ በአንድ ጊዜ እስራኤልንና በአካባቢው ያሉ የአሜሪካ የጦር ሰፈሮችን ወደ አመድነት የመቀየር አቅም አላቸው። ወደድንም ጠላንም በመጪው ሳምንት የዓለም ፖለቲካ አቅጣጫው ይቀየራል። ወይ ትራምፕ የፈለጉትን ስምምነት በኃይል ያስገድዳሉ፣ አሊያም ደግሞ መካከለኛው ምስራቅ ወደማይጠፋ የጦርነት እቶን ውስጥ ትገባለች። 90 በመቶ ዩራኒየም ያበለጸገችው ኢራንና አጠፋሻለሁ የምትለው አሜሪካ ፍጥጫ የዓለምን ኢኮኖሚ፣ የነዳጅ ዋጋንና ሰላምን በእጅጉ ያናውጠዋል። ይህ ጦርነት ለዓለም ሕዝብ በቀጥታ የሚተርፈው በኢኮኖሚ ቀውስ በኩል ነው። ኢራን በዓለም ላይ ካለው የነዳጅ ዘይት
ወደ 20 በመቶ የሚጠጋው የሚያልፍበትንና እጅግ ስትራቴጂካዊ የሆነውን የሆርሙዝ ጠባብ የባህር መስመር ስትዘጋ የነዳጅ አቅርቦት በዓለም ላይ ይቋረጣል። የነዳጅ ዋጋ በአንድ ጀንበር ሰማይ ይነካል። ይህ ደግሞ የትራንስፖርት የምግብና የሸቀጣሸቀጦች ዋጋ በመላው ዓለም ኢትዮጵያን ጨምሮ እጅግ በጣም እንዲንር ያደርገዋል። የኢራን ባለሥልጣናት አስቀድመው እንደዛቱት ጥቃት ከተፈጸመባቸው ዩራኒየም ማበልጸግ ምጥጥናቸውን ወዲያውኑ ወደ 90 በመቶ ያደርሱታል። ይህ ማለት ኢራን በጥቂት ሳምንታት ወይም ቀናት ውስጥ የመጀመሪያውን የአቶሚክ ቦምብ ልታመርት ትችላለች። ይህ ደግሞ አሜሪካና እስራኤል የኢራንን የኒውክሌር ማዕከላት ሙሉ በሙሉ ለማውደም እጅግ አደገኛና ከፍተኛ ወዳሚነት ያላቸውን ቦምቦች እንዲጠቀሙ ሊያስገድዳቸው ይችላል። ይህ ደግሞ ቀጠናውን ለረጅም ጊዜ የሚቆይ የራዲዮ አክቲቭ አደጋ ውስጥ ይከተዋል። ይህ ግጭት በአካባቢው ሀገራት ብቻ አይወሰንም። ታላላቅ የዓለም ሀያላትን በተዘዋዋሪ መንገድ ወደ ጦርነቱ ይስባቸዋል። ሞስኮና ቤጂንግ ከኢራን ጋር የጠበቀ የኢኮኖሚና የወታደራዊ ግንኙነት አላቸው። ሩሲያ ለኢራን የላቁ የጦር መሳሪያዎችንና የደህንነት መረጃዎችን ልትሰጥ ትችላለች። ቻይና በበኩሏ የነዳጅ ፍላጎቷ እንዳይደናቀፍ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን በአሜሪካ ላይ ታደርጋለች። አሜሪካ ወደ ጦርነቱ በሰፊው ከገባች የምዕራባውያን ህብረት ናቶ በአንድም ይሁን በሌላ መንገድ የአሜሪካን ጎን መያዙ አይቀርም። ይህ ደግሞ አዲስ የጎራ ጦርነት ይፈጥራል። የአሜሪካ ዋነኛ ግብ በመካከለኛው ምስራቅ ያላትን የበላይነት ማስጠበቅና የኢራንን ቀጠናዊ ተጽዕኖ መገደብ ነው። ዋሽንግተን ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን በፍጹም አትፈቅድም። ይህ ከተከሰተ የእስራኤልና የሳውዲ አረቢያ ደህንነት አደጋ ላይ እንደሚወድቅ ታምናለች። አሜሪካ በኢራን ላይ የጣለችው ከባድ የምጣኔ ሀብት ማዕቀብ የቴህራንን መንግስት በማዳከም በስምምነት ለማንበርከክ የታለመ ነው። አሜሪካ ከእስራኤልና ከባህረ ሰላጤው ሀገራት ጋር ያላትን ወታደራዊ ትብብር በማጠናከር በኢራን ዙሪያ የደህንነት ቀለበት ለመስራት ትጥራለች። ሞስኮ ኢራን በአሜሪካ ላይ የተመሰረተውን የአንድዮሽ የዓለም ስርዓት ለመስበርና ምዕራባውያንን ለመገዳደር የምትጠቀምባት ወሳኝ አጋር ናት። ሩሲያ ለኢራን የላቁ የአየር መከላከያ ስርዓቶችን እንደ ኤስ-400 ያሉና የሳይበር ደህንነት ድጋፎችን ትሰጣለች። በምላሹም ኢራን ለሩሲያ የድሮንና የሚሳኤል ቴክኖሎጂዎችን በማቅረብ በተለይም በዩክሬን ጦርነት ላይ ትልቅ እገዛ አድርጋላታለች። ሁለቱም ሀገራት በሶሪያ የእርስ በርስ ጦርነት የባሻር አልአሳድን መንግስት በጋራ በመደገፍ የአሜሪካንና የኔቶን እቅድ ሲያከሽፉ ነበር። ሩሲያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አሜሪካ በኢራን ላይ የምታሳልፋቸውን ውሳኔዎች በቬቶ ውድቅ በማድረግ የፖለቲካ ከለላ ትሰጣታለች። ቤጂንግ የኢራንን ጉዳይ የምታየው ከጂኦ ኢኮኖሚክስ እና ከረጅም ጊዜ የኃይል አቅርቦት ዋስትና አንጻር ነው። ቻይና የዓለማችን ግዙፏ የነዳጅ አስመጪ ሀገር በመሆኗ ማዕቀብ የተጣለባትን የኢራን ነዳጅ በቅናሽ ዋጋ በስፋት ትገዛለች። ይህ ለአምራች ኢንዱስትሪዎቿ ትልቅ ግባት ነው። ቻይናና ኢራን የ400 ቢሊዮን ዶላር ስትራቴጂካዊ የኢኮኖሚ ስምምነት ተፈራርመዋል። ቻይና በኢራን የባቡር መስመር፣ የወደብና የቴሌኮሙኒኬሽን መሰረተ ልማት ላይ ኢንቨስት የምታደርግ የቀበቶና መንገድ አካል አድርጋ ነው። ቻይና ከአሜሪካ ጋር ያላትን የንግድ ጦርነት ለመቋቋም ኢራንን እንደ መጫወቻ ካርድ ትጠቀምባታለች። በኢራን ጉዳይ ያለው ፍጥጫ በዋሽንግተንና በቴህራን መካከል ብቻ ያለ ጠብ አይደለም። ይልቁንም አሜሪካ መራሹን የምዕራባውያን የበላይነት ለማስቀጠል የሚደረግ ጥረትና በሩሲያና ቻይና የሚመራውን አዲስ ሁለገብ የዓለም ስርዓት ለመፍጠር የሚደረግ የኃይል ትንቅንቅ መገለጫ ነው። በዚህ ምክንያት የኢራን ጉዳይ የዓለምን ሰላምና ፖለቲካ የሚወስን ዋና የትኩረት ማዕከል ሆኖ ይቀጥላል።